ዛሬ ስለ ፌብራይል ሲዘር ወይም ደግሞ ከትኩሳት ጋር የተገናኘ ማንቀጥቀጥ ነግራችኋለሁ። ጤና ይስጥልኝ። ዶክተር ሽታሁን እባላለሁ። የህፃናት ሕክምና ስፔሻሊስት ሐኪም ነኝ። ፌብራይል ሲዘር ወይም ከትኩሳት ጋር የተገናኘ ማንቀጥቀጥ ህፃናት ከ6 ወር እስከ 5 ዓመት ባለ የእድሜ ክልል ውስጥ በሚገኙበት ጊዜ ከአንጎል ኢንፌክሽን ውጭ እና ከሌላ የነርቭ ችግር ጋር ባልተገናኘ ነገር ግን በሌሎች የሰውነቶች ክፍል ላይ ባለ ኢንፌክሽን እና እሱ ጋር በተገናኘ ከፍ ያለ ትኩሳት፣ ልጆችን ማንቀጥቀጥ፣ መንዘር ሁኔታ ሲከሰት ፌብራይል ሲዘር እንለዋለን። ወደ መንስኤው ስንመጣ በሳይንስ እስከ 4 የሚሆኑ መንስኤዎች ተዘርዝረው ተቀምጠው እናገኛቸዋለን። በዋነኝነት የልጆች የአንጎል እድገት አለማደግ አንደኛው መንስኤ ሆኖ ይጠቀሳል። ሌላኛው ደግሞ በኢንፌክሽን ጊዜ ኢንፌክሽኑን ለመከላከል ቶሎ ኢንፌክሽኑን በማስለቀቅ ልጆች የሚያመነጯቸው የኬሚካሎች ኢንተርሊኪን፣ ሳይቶካይንስ የሚባሉ ኬሚካሎች እነሱ ራሱን የቻለ አስተዋጽኦ እንዳላቸው እና አንዳንድ ልጆች ላይ ደግሞ የዘረመል ወይ ደግሞ ጄኔቲክ ሚውቴሽን በተለይ ሶዲየም ቻናል ሚውቴሽን የሚባለው ጋር የተገናኘ እንዲሁም በተለይ ህፃናት ሙቀትና ኢንፌክሽን በሚኖራቸው ሰዓት የተነፋቀሳቸው ስርዓት ከፍ ስለሚል ቶሎ ቶሎ ስለሚተነፍሱ በዛ ጊዜ የሚፈጠር ሪስፓራቶሪ አልካሎሲስ የሚለው ኮንዲሽን ደግሞ የደም ይዘቱ ከኒውትራል ይልቅ ወደ ቤዛማ የመቀየርና እሱም እንዲሁ ለመንቀጥቀጡ አስተዋጽኦ እንዳለው ይገለጻል። እንደሚታወቀው የሰው ልጅ የነርቭ የኤሌክትሪክ ሲስተም ሚዛኑን በጠበቀ መንገድ የሚፈስ ኤግዛይታተሪ ኒውሮትራንስሚተር እና ኢንሂቢተሪ ኒውሮትራንስሚተር የሚባሉት ሚዛናቸው እየተጠበቀ ነው። እነዚህ ወደ አማርኛ ስንወስደው አነቃቂ እና ገቺ ልንላቸው እንችላለን። እነዚህ ኬሚካሎች በተፈጥሮ ባላንስድ ካልሆኑ የኤሌክትሪክ ሲስተሙ ከፍሰቱ ይወጣና ወደ ማንቀጥቀጥ፣ ንዝረት ይከሰታል። የልጆች አንጎል የእድገቱ ያላለቀ በመሆኑ በዚህ ከ6 ወር እስከ 5 ዓመት ባለ ከ5 ዓመት በታች ላሉ ልጆች የአንጎል እድገታቸው ያላለቀ በመሆኑ ኤግዛይታተሪ እና ኢንሂቢተሪ ኒውሮትራንስሚተር ባላንስ በተወሰነ መጠን ያልተመጣጠነ ሆኖ ይገኛል በተፈጥሮ። ስለዚህ እነዚህ አነቃቂ ወይም ደግሞ ኤግዛይታተሪ የምንላቸው ኒውሮትራንስሚተሮች በተወሰነ መጠን ከፍ ብለው ስለሚገኙ እሱ ደግሞ በተለይ ኢንፌክሽን በሚኖር ሰዓት ኢንፌክሽንን ለመዋጋት ኢንፌክሽንን ቶሎ እንዲለቅ ለማስወገድ ከሰውነታቸው የሚያመነጫቸው ኬሚካሎች እና ኢንተርሊኪን 1 ኢንተርሊኪን 6 የሚባሉ ኬሚካሎች ደግሞ እነዚህን አነቃቂ የሆኑ የአእምሮ ውስጥ የሚገኙ ኬሚካሎችን በጣም እንዲነቃቁ የማድረግ ወይ ደግሞ ኤግዛይታተሪ ስቴታቸውን ከፍ የማድረግ ነገር ይኖረውና የቅድም ያወራሁትን ባላንሱን ማሳት ይኖራል። በዚያን ጊዜ ልጆቹ መንቀጥቀጥ፣ ሾክ ማድረግ ኮንቨርስ ያደርጋሉ ማለት ነው። የጄኔቲክስ ያልኩት ሶዲየም ቻናል አበሬሽን ወይ ደግሞ ሶዲየም ቻናል ሚውቴሽን፣ የሪስፓራቶሪ አልካሎሲስም ከነዚህ ጋር በተገናኘ አብሮ የመንቀጥቀጡን እድል እየጨመረው ይሄዳል የሚል የሳይንስ መላምት እናገኛለን። አይነቶቹን በተመለከተ ወደ አይነቶቹ ስንመጣ ፌብራይል ሲዘር ወይም ደግሞ ከትኩሳት ጋር የተገናኘ ማንቀጥቀጥ በሁለት ዋና አይነቶች ይከፈላል። አንደኛው ቀላል ወይም ደግሞ ሲምፕል ፌብራይል ሲዘር ሲሆን ሌላኛው ደግሞ ኮምፕሌክስ ወይም ደግሞ ውስብስብ ፌብራይል ሲዘር ብለን እንከፍላቸዋለን። ስለዚህ ማንቀጥቀጡ በቀን አንዴ ብቻ የሚከሰት ከሆነ አንዴ ሲመጣ ከ15 ደቂቃ ባነሰ ጊዜ የሚያልቅ ከሆነ ከ15 ደቂቃ የበለጠ ካልሆነ ወይም ደግሞ ሲያንቀጠቅጣቸው ሙሉ ሰውነታቸውን ሸክ አድርጎ እጅ፣ እግር፣ ምጥ፣ አይን ማስቀጥቀጥ፣ አረፋ ማስቀጥቀጥ አይነት ከሆነ ይህ ቀላል ወይም ደግሞ ሲምፕል ፌብራይል ሲዘር እንለዋለን ማለት ነው። ነገር ግን ማንቀጥቀጡ በቀን ከአንድ ጊዜ በላይ መጣ ከሆነ ሲያንቀጠቅጥ ግማሽ ሰውነት ከፍሎ ማንቀጥቀጥ ካለው ወይም ደግሞ አንዴ ሲመጣ ከ15 ደቂቃ በላይ ከሆነ ይህኛውን ውስብስብ ወይም ደግሞ ኮምፕሌክስ ፌብራይል ሲዘር ብለን እንጠራዋለን። የዛሬው ቪዲዮአችን የሚመስል ነበር። በቀጣይ እስከምንገናኝ ሰላም።